የጥርስ ሳሙና ተጠቅመን ጥርሳችንን ስንፍቅ ወደ ጉሮሮ ጣዕሙ ይደርሳል ስለዚህ መከልከል አለብን የሚል ፈትዋ ሰምቼ ነበር እንዴት ነው መርሐባ እንግዲህ አሁን ባስቀመጡልን ያየነው እንደማያስፈጠር ነው ነገር ግን ወደ ውስጥ እንዳይገባ ጥንቃቄ ማድረግ ያስፈልጋል ምናልባት ሽታው ሊሸተን ይችላል ሌላም ነገር ወደ ውስጥ አልፎ እንዳይገባ ጥንቃቄ ማድረግ አለብን ከዛ ውጭ ግን ያው የሚወደደው የነብዩ አለይሂ ሰላቱ ወሰለም ሱና ሲዋክ ነው ሲዋከን በደንብ አድርገን መልመድ መጠቀም ይኖርብናል በተለይ በእንደዚህ አይነት ሰዓት አለመጠቀሙ የተሻለ ነው የሚሆነው እንደነዚህ አይነት የጥርስ ብሩሾችን ይፈቀዳል ነው እንጂ የተባለው መጠቀሙ ሱና ነው አልተባለም ከዛ አንፃር መፈቀዱ ይፈቀዳል ወደ ውስጥ እስካልገባ ድረስ ወደ ውስጥ ከገባ ያው ሊያስፈጥር ስለሚችል ጥንቃቄ ያስፈልገዋል ከዛው ጥንቃቄ ያስፈልገዋል ማለት ኢንሻአላህ አንድ ሰው ጠምቶት ወይም ሩቦት ቢበላ ወይም ቢጠጣ በዚያው ላይ መቀጠል አለበት ወይስ የለበትም እየታወቀው ነው والله እየታወቀው ከሆነ መብላት አይፈቀድለትም ግልጽ ነው እየታወቀ ከሆነ ቢረባውም ቢጠማም ሶብር ማድረግ አለበት ግልጽ ነው አይደል እንዴ ምክንያቱም አላህ Subhanahu Wa Ta'ala የጾመኛን መንዳ እኔ ነኝ የምመነዳው ሲል يدعو طعامه وشرابه وشهوته ليبلو الله سبحانه وتعالى እንግዲህ ምግቡንም መጠጡንም ስሜቱንም ይተዋል ሁለት አይነት ስሜቶች ማለት ነው የምግብ ስሜቱንም وكذلك ደግሞ የሸህዋ ስሜቱንም ይተዋል ሁለቱንም ለማን ብሎ ለአላህ Subhanahu Wa Ta'ala ብሎ ማለት ነው ሶብር ያስፈልጋል እንጂ መልፈስፈስ አያስፈልግም አይደል እኛ አንድ ወር የምንጾመው ጾም ማለት ነው والله ማሰብ አለብን አመቱ ሙሉ የሚጾሙ ሰዎች አሉ ንያ አድርገው ሳይሆን ተረባው የሚበሉታቸው የሚጠጡታቸው ማለት ነው ቢያንስ እነሱን እንኳን ማሰብ ይኖርብናል ማለት ነው ግልጽ ነው አይደል እንዴ ነገር ግን እየታወቀው ርቦኛል ብሎ ከበላ ያው ጾሙ እንትን ብሏል ማለት ነው ግልጽ ነው ጾሙ ፈስዷል ጾሙ አይቀጥልለትም ነገር ግን ሳያውቅ ነው የተባለው ነብዩ አለይሂ ሰላም ሳያውቅ ረስቶ ጾመኛ መሆኑን ረስቶ የበላ ወይም የጠጣ አካል እንዲበላ እንዲጠጣ ያደረገው አላህ Subhanahu Wa Ta'ala ነው ብለዋል ነብዩ አለይሂ ሰላም ከዛ ውጭ ግን እየታወቀው ከበላ ከጠጣ ጾሙ ይፈርሳል ማለት ነው አይቀርም ደሊል አለው ወይስ አክታ ላይ ያው ከምራቅ የሚለይበት የሚያስቀምጧቸው ነገራቶች አሉ ያው ከምራቅ ይለያል አስሉ አይደል እንዴ ሁለተኛ ሲገባም ውስጥ እንትን የመሙላት ነገር አለው የሆነ ረሃብ የመሸፈን ነገር አለውና ከዛ አንፃር ጥንቃቄ ያስፈልገዋል ያው አይፈቀድም ብለው ፈትዋ የሰጡት ማለት ነው ከሐዲስ ማስተዋወሱ በቀደም ተነስተ ያልተመለሰ ጥያቄ አለ ሩዓፍ ያለበት ወይም ደግሞ ነሰር ቶሎ የሚያነስረው ሰው ጾሙ ይፈታል ወይስ እንዴት ነው የሚለው ነበር በዚህ ላይ ኢብኑ ባዝ የሰጡት ፈትዋ አለ ይህ ችግር የለውም ጾሙን አያፈጥርበትም ብለዋል ግልጽ ነው አይደል እንዴ ጾሙን አያፈጥርበትም በራሱ ጊዜ ያስታወቀው ሰው ሩዓፍ እንደዚሁ ነስር የመጣበት ሰው ጾሙ አይፈታም ብለዋል በዚህ ላይ ፈትዋ ሰጥተዋል ኢንሻአላህ የማይሰግድ ሰው ጾም ተቀባይነት አለው ወይ መርሐባ የማይሰግድ ሰው መጾሙ ዋጋ የለውም ግልጽ ነው አይደል አስለን በአኢማዎች ፈትዋ ከሄደን የማይሰግድ ሰው ካፊር ነው ማስረጃዎቹም በዚህ ላይ ናቸው ያሉት ማለት ነው ስለዚህ ካፊር የሆነ ሰው ቢሰራም ዋጋ የለውም ምን ማድረግ አለበት መቶበት መመለስ አለበት ማለት ነው አንዳንዶቹ ግዴታ የሆኑ ሶላቶችን ትተው ምን ይሰግዳሉ ተራዊህ ይሰግዳሉ አንዳንዱ ደግሞ ሱብሃንአላህ ቀኑ ሙሉ አይሰግድም ነገር ግን አስርቱ መጨረሻዎቹ ላይ ተሐጁድ ይነሳል ምን ማለት ነው ይሄ በጣም ልናስጠነቀቅ ይገባናል በተለይ ቤተሰቦቻችን ጋር ማለት ነው ግልጽ ነው አይደል መጾሙ ምንም አይፈይደውም ካልሰገደ በረመዳን በአፕሊኬሽን አዛን ጠብቆ ማፍጠር እንዴት ይታያል አፕሊኬሽኑ የተሰራው ኖርማሊ ሸሪዓ ባስቀመጠው አይነት መልኩ ሆን ብሎ የተሰራ ከሆነና ያኒ እየጀረብን መሆን አለበት ግልጽ ነው ፀሐይቱ እያለች አፕሊኬሽኑ ፀሐይ ጠልቃለች አፍጠር ቢለን በዛ መሄድ የለብንም ማለት ምክንያቱም ዒባዳችን ተጠያቂነት ሊሰማን ይገባል አንድ ሰው ሙሉ ረመዳንን በዑዝር ምክንያት ሳይጾም አለፈው ከዚያም ቀዳ ጾመ ስድስቱን ግን አልጾመም ስለዚህ ቀዳ አለበት ወይስ የለበትም የስድስቱ ቀዳ የለበትም ማለት ነው ሱና ነበር አምልጦታል በዑዝር ነው ያመለጠው ችግር አይኖርም ማለት ኢንሻአላህ አላህ ተጠቃሚዎች ያድርገን ኢንሻአላህ ረመዳን ላይ ሁላችንም በርታ እንበል አላህ ያግዘን ሰላም አለይኩም ወራህመቱላሂ ወበረካቱሁ ቢስሚላሂር ረህማኒር ረሂም